ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሉክታይት ብርሃን ነኝ። አብራችሁን ቆዩ። ማህበረሰቡ ለጥምቀት በዓል ያሳየውን መተባበር በሌሎች የልማት ተግባራት መድገም እንዳለባቸው የውሹሽ እግዚአብሔር አብ ቤተክርስቲያን ደብር አስተዳዳሪዎች ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውሹሽ እግዚአብሔር አብ ቤተክርስቲያን የ2017 ዓ.ም የጥምቀት በዓል በትናንትናው ዕለት በደማቅ ሁኔታ ተከብሮ ውሏል። የበዓሉን ድባብ በተመለከተ ማርሼ ሴፉ እንደሚከተሉ አሰናድቶታል። የዘንድሮ ጥምቀት በዓል የመጀመሪያ መወለድ ነው ብዬ ነው የሚያየው። ከዚህ በፊት ለብዙ ዘመናት ሌላ ሀገርም ቢሆን እዚህም ሀገር ስናከብር ቆይተናል። በጣም እጅግ በጣም ለየት የሚያደርገው ነገር በብዙ ነገሮች ለየት የሚል ነው። ዳግመ መወለድን ዛሬ አረጋግጫለሁ ብዬ አስባለሁ። ምክንያቱም እንደነዚህ ብዙ እንዲያጋን ያደረጉ ነገሮች ቢኖሩ ከዚህ በፊት እንደዚህ አይነት ቀረጻ ፕላስ እንደዚህ አይነት እየደመመ በከተማ ሰው ሁሉም ሰው እንዲህ እያደመመ እያከበረ ሲናገር ሲያከብር ባለው በየትኛውም ቋንቋ ከራሱ ከብሔሩ ጀምሮ መዘምራን ለብቻ ተከፋፍሎ ከተማው ላይ የቆየበት ታቦቱ ራሱ የቆየው ቆይታ የባረኩ መባረክ እኔ ዳግም በመወለደ ደስ ብሎኛል። ደግሜ የሚናገረው ነገር ቢኖር ዳግም ዛሬ ተወልጃለሁ ብዬ አምናለሁ። ከተቋቋመ ባለፈው ነሐሴ 27 አንደኛ ዓመቱን አክብሯል። ከዚህ ባሻገር እንግዲህ በታላላቅ ጉባኤዎችን በማዘጋጀት እንግዲህ የጠፉ ህዝበ ክርስቲያኖች ወደ ቤቱ በመመለስ በውስጥ አገልግሎትም በውጭ አገልግሎትም ጥሩ ስራ እየተሰራ ነበር የቆየውና አሁን ላይ የታየው የህዝቡ ቁጥር የዚያ ውጤት ነው ብዬ አስባለሁ። እንግዲህ ልክ ሌላ ቦታ እንደሚደረጉ ሰፋፍ የአደባባይ በዓላት ወይም ልክ እዚህም በካፋ ዞን ውስጥ እጅግ በጣም ታዋቂ በሚያስብል መልኩ ገና ከጅማሬው እንደምታየው ነውና ጥሩ መነሻ አለው። በስርዓትና በተግባር እንደሌላ አጥቢያ ከዚህ ቀደም እንደሚደረገው በአክብሮት እና በመልካም ነገር ነው እየተደረገ ያለው። ለየት ያለ የሚያደርገው እግዚአብሔር አብ በ13 ነው፣ ሌላው በ12 ቃና ዘገሊላ እየተባለ ነው የሚገባው። ነገር ግን ይሄኛው በከፋም ባለው አድባራት እስካሁን ያልተለመደ ተግባራት በዚህ ደብር ላይ እግዚአብሔር ይስጥላቸው በማህበረ ቅዱሳን አስተባባሪነት ተክለ ማርያም እና ወለተ ማርያም በሚባሉት ሁለት ዳላስ ደሴት ላይ ያሉት በእነሱ አስተባባሪነት እዚህ ደብሩ ላይ እግዚአብሔር በመተከሉ ትልቅ የህዝብ ድባብና ሰፊ የሆነ በማህበረሰቡ ግንዛቤ የሚካሄድበት የመናፍቃት ህብረት የሚፈርስበት መልካም የሆነ አስተምሮ የተደረገበት ዕለት ነው ብዬ ነው ማስበው። ከየአጥቢያው በከፋ ዙሪያ ባሉት አድባራት እና ገዳማት ያሉ አባቶች ሊቃውንት አባቶች ምእመናን ወምእመናት ህፃናት አዛውንት እንዲሁም ከቅርብ አቅራቢያ ያሉት የቀጃ ማርያም ቤተክርስቲያን ልጆች መጥቶ ምንዳፍ በማገዝ ብዙ ነገሮችን በማድረግ በማስተማበር እንደገናም እዚህ ያለውን ለየት ያለ ድባብ እንዲኖረን የከፋ ሚዲያ እዚህ ድረስ መጥቶ ይሄን ነገር በማድረጉ ለየት የሚያደርግ ትልቅ መሰረት ነው ብዬ ነው ማስበው። ያው ጥሩ ነው። አሁን በእርግጥ በትራፊክ ሂደቱ እንቅስቃሴ ስናይ እጅግ በጣም እዚህ ያሉት ወጣቶች እጅግ በጣም በደመቀ ሁኔታ በመተባበር ከኛም ጋር በመተባበር የእንቅስቃሴው መንገዱ እንዳይዘጋ በማድረግ የማስተላለፍ ስራዎች ከቦንጋ መጣም ከሚዛን መጣም ያው እጅግ በጣም የፍሰቱ ብዛት ያለ መሆኑ ይታወቃል። ያለው አሁንም እንዳያችሁት ከሆነ የማህበረሰቡ ብዛት ለዚህ ለበዓሉ ክብረ በዓል ለማክበር የመጡት እጅግ በጣም ብዙ ህዝብ እንደመሆኑ መጠን ወጣቱ እጅግ በጣም እኛን በመተባበር ያለ አንዳች አደጋ እስካሁን ያለ አንዳች ቆይታ የጸጥታ ችግርም ሆነ የተሽከርካሪ አደጋም ሆነ የማህበረሰቡ መንገዱ ሳይዘጋ በስነ ስርዓት እስካሁን ሰዓት ደርሰን አሁን ጽላቱን እዚህ ታቦት ቦታ ደርሰናል። በካፋ ዞን ሳይለም ወረዳ ህብረተሰቡ በመንገድ መሰረተ ልማት ግንባታ ላይ ያደረገ ያለው ተሳትፎ ተጠናክሮ መቀጠል እንዳለበት የካፋ ዞን አስተዳደር ገለጸ። የዞኑን ዋና አስተዳደርን ጨምሮ የተለያዩ የስራ ኃላፊዎች የተሳተፉበት በወረዳው እየተከናወኑ ያሉ የልማት ተግባራትን ጉብኝት ተደርጓል። ምህረት ማሙ
በጉብኝቱ ወቅት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት ወረዳው ሰፊ የሆነ የመንገድ መሰረተ ልማት ችግሮች ያለበት ቢሆንም ከመንግስት ብቻ ባለመጠበቅ ህብረተሰቡን ባሳተፈ መንገድ የተጀመሩ ተግባራት በእጅጉ የሚበረታቱና ሊሰፉ እንደሚገባም ተናግረዋል። አቶ እንዳሻው አክለውም ከመንገድ መሰረተ ልማት ጋር በተያያዘ በሚያጋጥሙ ችግሮች ምክንያት ሌሎች የልማት ስራዎች እንዳይስተጓጉሉ በወረዳ ያሉ መንገዶች በአግባቡ በመንከባከብና አዳዲሶችን ለመስራት አሁንም ቢሆን ህዝቡን የማስተባበር ስራና እነዚህን መሰል ተግባራት እንዳይቆራረጡ ድጋፍና ክትትል በአግባቡ ማጠናከር እንደሚገባው አሳስበዋል። በዞኑ አንድ መንገድ ለአንድ ወረዳ በሚል መሪ ሰፊ እንቅስቃሴዎች እየተደረጉ መሆኑን የገለጹት ዋና አስተዳዳሪው ከህብረተሰቡ ለዚህ ተግባር እየተሰበሰበ ያለውን ገንዘብ ለታለመለት ዓላማ እንዲውል በግልጸኝነትና ተጠያቂነት አሰራር ማስፈን እንደሚገባም ገልጸዋል። በወረዳው ከህብረተሰቡ በተሰበሰበና በወረዳው አስተዳደር በተመደበ ገንዘብ እየተገነባ ያለው ከጨለሸኪ ቀጀቶ የሚወስደው መንገድ በፍጥነት ተጠናቆ ለአገልግሎት እንዲበቃ የዞኑ አስተዳደር 2 ሚሊዮን ብር ድጋፍ ያደረገ ሲሆን መሰል ድጋፎችና ክትትል በአግባቡ ተጠናክሮ እንዲቀጥሉ ዋና አስተዳዳሪው አቶ እንዳሻው ከበደ ተናግረዋል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው የጨለሸኪ ቀጀቲ መንገድ 6 ቀበሌዎችን የሚያገናኝና 20 ኪሎ ሜትር ርዝመት ያለው መሆኑን ጠቅሰው የመንገድ ችግሮች የመልካም አስተዳደር ጥያቄን ሲያስነሳ የቆየና የቅሬታ ምንጭ ሆኖ መሰንበቱን ገልጸው አሁን ላይ ለችግሩ አካባቢያዊ መፍትሄ ለማበጀት አስተዳደሩና የወረዳው ምክር ቤት ባስቀመጠው አቅጣጫ ግንባታ ስራ መጀመሩን ገልጸዋል። መንገዱ የሚያገናኛቸው ቀበሌዎች ቡና በከፍተኛ ሁኔታ የሚመረትባቸው ከመሆናቸውም በላይ ኢኮኖሚያዊ ጠቀሜታ ያላቸው ሌሎች ምርቶችም የሚመረትባቸውና ለበርካታ ህብረተሰብ ክፍሎች አገልግሎት የሚሰጠው የኢነሜዳ ጤና ጣቢያ ያለበት አካባቢ በመሆኑ የዞኑ አስተዳደር ላደረገው ገንዘብ ድጋፍም በወረዳው ስም አመስግነዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ አክለው በወረዳው ደረጃ ህብረተሰቡን በማሳተፍ የተሰሩ ሌሎች የመንገድ መሰረተ ልማት ስራዎች መኖራቸውን ገልጸው የአይዶታ ሰንተሪና የቆሪ ተቺቢ የመንገድ ግንባታ ስራም ለአብሮነት አንስተዋል። የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ኃይሌ በበኩላቸው በ2017 በጀት ዓመት ከ47 ኪሎ ሜትር በላይ መንገድ በህብረተሰቡ ተሳትፎ ለመስራት ታቅዶ እስካሁን ባለው የአፈር ማንሳት የጠጠር ማልበስና ሌሎች ስራዎችን ጨምሮ 10 ኪሎ ሜትር የመንገድ መሰረተ ልማት ግንባታዎች እየተከናወነ መሆኑን ገልጸዋል። ከጨለሸኪ ቀጀቶ የመንገድ ጥገና ስራ ዘንድሮ ለመጨረስ ጥረት እየተደረገ መሆኑን የተናገሩት ኃላፊው ለግንባታው ከህብረተሰቡ 3.5 ሚሊዮን ብር ለመሰብሰብ ታቅዶ እስካሁን ባለው 1.5 ሚሊዮን ብር በላይ ተሰብስቧልም ብሏል። እየተሰሩ ያሉ የመንገድ መሰረተ ልማቶች ዘላቂ አገልግሎት እንዲሰጡ በመንገዶች አካባቢ ያሉ የህብረተሰብ ክፍሎችም የፈሳሽ መውረጃ ቦዮችን ከማስተካከል ጀምሮ ውሃ ያቆሩና በመንገድ መሀል ላይ ያሉ ጉድጓዶችን የማዳፈን ስራ በባለቤትነት ስሜት እንዲያከናውኑ አቶ ታሪኩ አሳስበዋል። በ2016 በጀት ዓመት የደካ ሳይለም መንገድ ካለመጠገኑ የተነሳ በህጋዊ ታሪፍ 588 ብር ለደርሶ መልስ የሚያስከፍሉት መንገድ ከ1500 ብር በላይ እየከፈለ መቆየቱን አስታውሷል። የትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ኃይሌ ለህብረተሰቡ ከከፍተኛ ወጪ ባሻገር ላላስፈላጊ እንግልቶች መዳረጉን ጠቅሰው የአካባቢውን የአየር ሁኔታ ከግምት ውስጥ ባስገባ መልኩ የጥገና ስራው እንዲካሄድም ጠይቀዋል። የሳይለም ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊም አቶ ግርማ ሽፈራው በበኩላቸው የደካይ ሳይለምም ሆነ ሌሎች የመንገድ መሰረተ ልማት ግንባታ ስራዎች ወረዳ ያለበትን መሰረታዊ ችግሮችን ለመቅረፍ በሚያስችል መልኩ የጥገናና ደረጃውን የማሳደግ ስራ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን ገልጸዋል። አቶ ግርማ የሳይለም ወረዳ ህዝብ አሁን ላይ ያለበትን የመንገድና ሌሎች የመሰረተ ልማት ችግሮችን በራሱ አቅም ለመፍታት እያደረገው ላለው ጥረት ምስጋናቸውንም አቅርበዋል። በካፋ ዞን ሺሾንዴ ወረዳ ባረታ ከ11.8 ሚሊዮን ብር በላይ በሆነ ወጪ የተገነባው የቁም እንስሳት የግብይት ማዕከል ተመረቀ። የግብይት ማዕከል መገንባቱ የገበያ ትስስርን በመፍጠር አርሶ አደሩን ተጠቃሚ በማድረግ የእንስሳት ግብይት ሰንሰለትን የሚያሻሽል መሆኑ ተገልጿል። ዘገባው የባልደረባችን አድማሱ ጴጥሮስ ነው፣ እንደሚከተል ይቀርባል። በፕሮግራሙ በመገኘት የእንኳን ደህና መጣችሁ ንግግር ያደረጉት የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም በበኩላቸው የምግብ ስርዓት ማጠናከሪያ ፕሮግራም በመንግስት በጀት የማይቻለውን ዘርፈ ብዙ ተግባራት እያከናወነ እንደሚገኝ ተናግረዋል። የግብርና ምርትና ምርታማነትን ማሳደግ፣ የግብይት ስርዓትን ማዘመም፣ የተመጣጠነ ምግብ ስርዓት ዜጎች ባህል አድርጎ ማላመድ ስራዎች በመንግስት በጀት ብቻ እናከናውናለን ብንል በጣም ከባድና ውስብስብ እንደሚሆን ይገመታል። ፕሮግራሙ በዚህ ዘርፍ ስርዓተ ምግብን ለማጠናከር በኢንተርፕራይዝ የተደራጁ ወጣቶች በዚህ ፕሮግራም በአካባቢ በምግብነት ተለምዶ የማይታወቁ የአሳ ፖንድ በመቆፈር የአሳ ጫጩት በማሳደግ ለምግብነትና ሽጠው ገንዘብ መቁጠር ጀምረዋል። ፕሮግራሙ የቴክኖሎጂ ሽግግርን በማዘመን ምርትና ምርታማነትን ከማሳደግ አንጻር ዘርፈ ብዙ ተግባራት እያከናወነ እንደሚገኝም ዋና አስተዳዳሪው አክለዋል። ፕሮግራሙ የተሻሻሉ አሰራሮችን ከማዘመን አንጻር ምርጥ ዘርና ግብዓት በማቅረብ ምርትና ምርታማነትን ለመጨመር እየተደረገ ያለው ጥረት ውጤት እየተገኘ መምጣቱን
ማየትና መመስከር የሚቻለው በተገነባው የመስኖ ካናል የበጋ መስኖ ስንዴ አምርተን ውጤት እየተመዘገበ ይገኛል። ግንባታው ተጠናቆ ለአገልግሎት ክፍት የሆነው የግብይት ማዕከሉ የግብይት ስርዓቱን ጤናማ እንደሚያደርግ ገልጸው ከሚመለከተው አካል እየተደረገ ያለው ድጋፍ ተጠናክሮ ሊቀጥል እንደሚገባ ተናግረዋል። ዛሬ እየተመረቀ ያለው ብቸኛ የመጀመሪያ ደረጃ የግብይት ማዕከል በወረዳችን ግብይትን ስርዓትን ለማዘመም ሲባል ከ11 ሚሊዮን ብር በላይ ወጪ የወጣ ግንባታ ሲሆን እንዲህ በአማረ መልኩ የቀንድ ከብቶች መሸጫ በረት፣ የመጫኛ ቦታ ግንባታ እንዲሁም የበጎችና የፍየሎች መሸጫ ክፍልፋይ በረት እነሆ ከዛሬ ጀምሮ ተጠናቆ ወደ ስራ ለማስገባት ታድመናል። እንኳን ደስ አላችሁ፣ እንኳን ደስ አለን። በቀጣይም ለሚኖረን በጀት ዓመት 2018 ማለት ነው እቅድ ዝግጅት ስራዎችን አንጻር ክልሉ የተለመደውን ድጋፍ እንዲያደርግ የምንጠይቀው ወረዳችን በሁሉም ሰፊ የመልማት አቅም ያለው ሲሆን ጎን ለጎን ፊታዊ የልማት ተጠቃሚነትን በሁሉም ክላስተሮች ከማረጋገጥ አንጻር በ2018 በጀት ዓመት አንደኛ ሰፊ የከብት ገበያ ያለበት የበረት ግንባታ በተመሳሳይ መልኩ አቅደን ፍላጎታችን ስናቀርብ በሀሳብ ክልሉ ብደግፈን ዝግጅት ስራዎችን አንጻር ክልሉ የተለመደውን ድጋፍ እንዲያደርግ፣ ሁለተኛ እስካሁን የመስኖ አውታር መጠቀም አይደለም በአይናቸው ምንም አይቶ የማያውቁ በርካታ ቀበሌዎች በመኖራቸው መስኖ አውታር ግንባታ የምናቅድ በመሆኑ ድጋፍ ከክልሉ እንሻለን። ሶስተኛ የእቅድ አካል ለማድረግም ይህን አስበናል። ሶስተኛ የእቅድ አካል ያደረግነው መለስተኛ ድልድይ ግንባታ እቅድ ሲሆን ለዚህም ገፊ ምክንያት የሆነው በዚህ ክፍለ ዘመን ክረምት ሲመጣ ውሃ ሙላት ምክንያት ሰዎች ገበያ የማይሄዱበት እንስሳትና የሰው ሕይወት የሚያልፍበት ቀበሌዎች በመኖራቸው ብቻም ሳይሆን ከምርት አንጻር ሰፊ የቡና፣ የከብት፣ የተለያዩ ጥራጥሬዎች የሚወጣበት አካባቢ በመሆኑ ያላቸው አካባቢዎችን ወረዳ ማግኘት የሚገባውን ገቢም ክረምት ሲሆን ለዚህም ገፊ ምክንያት የሆነው በዚህ ክፍለ ዘመን ክረምት ሲመጣ ውሃ ሙላት ምክንያት ሰዎች ገበያ የማይሄዱበት እንስሳትና የሰው ሕይወት የሚያልፍበት ቀበሌዎች በመኖራቸው ብቻም ሳይሆን ከምርት አንጻር ሰፊ የቡና፣ የከብት፣ የተለያዩ ጥራጥሬዎች የሚወጣበት አካባቢ በመሆኑ ያላቸው አካባቢዎችን ወረዳ ማግኘት የሚገባውን ገቢም ክረምት ሲመጣ እያጣ መሆኑን በእቅዳችን ስናቀርብ በሀሳባችን ላይ እናንተም እንደግፉ ክልሉን አስተባባሪዎችን እንጠይቃለን። በኢትዮጵያ ሉዓላዊነት፣ ብሔራዊ ጥቅምና በሕዝብ ተጠቃሚነት ላይ የጋራ መግባባትን ማጠናከር እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። በብሔራዊ መግባባት ላይ ያተኮረ ሁለተኛው የፓርላማ የዜጎች መድረክ በሕዝብ ተወካዮች ምክር ቤት ተካሂዷል። ዘገባ የኢትዮጵያ ዜና አገልግሎት ነው። ሲሆን ታደለ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ በመክፈቻ ንግግራቸው ብሔራዊ መግባባት ለሀገራዊ ሰላምና ብልጽግና ወሳኝ መሆኑን ገልጸው የዛሬው መድረክ ዓላማም በብሔራዊ መግባባት አስፈላጊነትና ተግዳሮቶች ላይ በጋራ ለመምከር ነው ብለዋል። ኢትዮጵያውያን በፖለቲካ በማህበራዊና በኢኮኖሚያዊ ጉዳዮች ላይ ያሉን አመለካከት ልዩነቶች ጤናማና ህገ መንግስታዊ መሆናቸውን ጠቅሰዋል። ቀደምት ኢትዮጵያውያን ልዩነታቸውን ወደ ጎን ትተው ኢትዮጵያን ከወረራ ጠብቀውና አስከብረው ሀገር ማስቀጠላቸውን አውስተዋል። የዛሬው ትውልድ በውስብስብ የዓለም ሁኔታ በመቻቻል በአንድነት፣ በበጎነት፣ በህገ መንግስታዊና በህግ የበላይነት መርህ የሀገርን ዘላቂነትና ሉዓላዊነት ጥቅም ማረጋገጥ የግድ መሆኑን ጠቅሰዋል። እስካሁን በ10 ክልሎችና በ2 ከተማ አስተዳደሮች የአጀንዳ ማሰባሰብና የተሳታፊ ልየታ ሙሉ በሙሉ መጠናቀቁን ገልጸዋል። ኢትዮጵያውያን ለምክክሩ ስኬትና በወሳኝ ሀገራዊ ጉዳዮች ብሔራዊ መግባባት ለመፍጠር በንቃትና በብስለት እንዲሳተፉ መጠየቃቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ